አልተጣለንም ጥል የለንም። ይሄ ሀቡ ከዛ በኋላ እየተጠቀምኩኝ እያለ ፊቴ ተበላሸ ብዬ ሳሳይ ይመለሳል አብሽር የካርቶኑን ክሬም ስላልወሰድሽ ነው ብላለችና የካርቶኑ ክሬም ስላካል ሲሄድ ግን ፉል ፓኬጅ ተመልሶ ስለሚላክ ፉል ፓኬጁን ላኪና ገንዘብ እንዳትቀበያት ጥሩ ሰው ናት ብላ የጻፈችልኝ ሜሴጁ አለ። እሷም እንትን ልከላቶ ለምትለው ትልካለች ለሰው አውቃለሁ። እንደውም እቆጣታለሁ። ታይ እንደዚህ ትከስሪያለሽ እያልኩ የምቆጣ ሰው ነኝ። ግን የኔት ድጋሚ ፊቷን አላበላሽውም ወይ አልተበላሽም ላለችው ፊቴ ተበላሽቷል ብዬ አሳይቼ ከእንደገና ፉል ፓኬጅ የካርቶኑ ማለት ይሄ መጀመሪያ አልመጣልኝም የማዳት ተብሎ አሁን የሚሰጠው ማለት ነው። የካርቶኑ ስላልገባላት ነው። እና ቆይ አሁን አምጪው ማሱን እቺን ክሬም አምጫትማ ትናንትና እኔ ጉግል ላይ ሰርች ያረኳት እሷ ክሬም ስላልተላከችልኝ ነው የኔ ፊት ያልጠራው ብለሽ በሁለተኛው በነፃ ፉል ፓኬጁ ሲላክልሽ አብሮ ተልኮልሽ አሁን ፊትሽ እንደዚህ አበባ መሰለ አይደል? ምንም አልመሰለም። ግን አሁን ኦልሬዲ ትቼ 15 ያንቺ ፊት የተበላሸ ነገር አይታይም። ትናንትም ነግሬሻለሁ እኮ የድሮ ፎቶሽንም ስታሳይኝ የላክሽላትን ለመጠቀም እንደዚህ ነው። እኔ አሁን በራሴ በቤት ውስጥ የምጠቀማቸው ኦልሞስት ይኸውና ከተላከ ሙሉ ነው። ብዙ አልተጠቀምኩትም። አንዷን እችን ብቻ ተጠቅሜያለሁ። አልዋሽም። ይሄኛው ይኸው አልተከፈተም። ሁሉም ነገር አለ። ይኸው እንዳልተጠቀምኩት ነው። ግን እኔ በራሴ ትቻለሁ። ኦልሞስት ሰው እንዲህ ወጥቶ አንዳንድ ቪዲዮ ሲሰራ አይቼ ይኸው እንደጀመርኩት ትቼዋለሁ። እየተጠቀምኩት አይደለም። ግን ምንድነው ራሴን በሩዝ በማር በምናምን ራሴን መንከባከብ ጀምሬያለሁ። ትቼዋለሁ መድኃኒቱ ሰው ታይ ሩዙና ስለዚህ ሩዙና ማሩ ነው ፋ ያረገኝ እያልሽ ነው ዛሬ። ደህና ነው። በፊቱ ከተበላሸ በኋላ ላይ ገነት ቃልሽ አንድ አይደለም። በአቋምሽ የጸናሽ አይደለሽም። ትናንትና ፊቴ ተጎድቷል ብለሽ ነበር የመጣሽው። ዛሬ ደግሞ ፊቴ ደህና የሆነው በሩዝ እና በማር ነው ምናምን እያልሽ ነው ያለሽው። ስለዚህ አንድ ነገር ይዘሽ ነኝ። ያንቺ ፊት የውልሽ የተጎዳ ፊት አይቻለሁ። የእንትና ማናት እቺ ጽጌሬዳ ፊቷ ተጎድቷል፣ እንደዚህ ጥብስ ብሏል፣ በእሳት የተቃጠለ ነው። ልንገርሽ ይዊ ፊቷ ጥብስ ያለ ነው። የእነሱ ተጎድቷል። የአንቺ ፊት አልተጎዳም። እኔ እዚህ ጋር የሚታየኝ ሌላው ሰው ይሄ አላውቅም። የኔ አይን ግን ትናንትና እንደነገርኩሽ ፊትሽ ቆንጆ ነው። አስበሽበት አድረሽ ዛሬ ፊቴ ቆንጆ የሆነው በማርና በሩዝ ነው፣ በሷ ፕሮዳክት አይደለም እያልሽ ነው። ጠጋ ብዬ ሳሳይ ይታያል። አቡ ድንገት አይታይሽም? አላውቅም። ይኸው ይታያል። የመጀመሪያ ፊትሽን አሳይና። የመጀመሪያ ፊትሽ ራሱ ይሄ ነው። ትናንትና አሳየው እንደዚህ ይኸውልሽ ገነት እንደዚህ አድርገሽ ስለሆነ ያሳየሽ ትናንትና ነው። ይኸውልሽ እንደዚህ አድርገሽ ስላሳየሽ እዚህ ጋርና እዚህ ጋር ይኖርብሽ አይኖርብሽ በድሮ ፎቶዎች ማወቅ አልቻለም። ሙሉ ለሙሉ እዚህ ጋር ፎቶ የለኝም። እንዲህ ብዬ ለእሷ ልልክ ነው ለማዳቱ ክሬም መጀመሪያ አዱ ብለን እስኪ ፊትሽን ላኪ ስትለኝ እሱን አይታ ነው መጀመሪያ የላከችልኝ። ኦልሞስት በቃ እሷ ብቻ እንዲህ ብዬ ላኩት። ፊትሽን መሸፈን ከፈለግ ሸፍኝ ስትለኝ እንዲህ ብቻ ብዬ ላኩላት። ሀቡዬ መጀመሪያ ምን ተቀብቼ ተበላሸው ነበር ያለችው። ለምን ያንን ክሬም የተቀባችው ክሬም ተጎድቶ ያንን ክሬም ለምን አልከሰሰችም? ገብቶሻል? እዚህ ጋር ሌላ ክሬም ተቀብተን ነው ስም ባልጠቅስም ከእሷ ጋር አብራ የነበረችው ካራቲን ክሬም ተቀብቼ ነው መጀመሪያ ላይ ጉዳት የደረሰው ብለዋል አይደለ? በሌላ ዳሜጅ የሆነን ፊት ጊዜ ይፈጅብኛል እኔ ለማስተካከልም ሆነ ምን ለማለት እየተናገርኩ ነው እኔ ስራዬን የምሸጠው። ገብቶሻል? አሁን የእነሱን ድምፅ ባሰማሽ የእነሱን ቮይስ ባሰማሽ በጣም ነው የምትደነግጩ። እኔ ልክልሻለሁ እዚህ ሚዲያ ላይም ባታሰሙ ችግር የለብኝም። ያኔ ለራስሽ ብትይዙ ማለት አሰማለሁ። ለምን ሁሉ ነገር መውጣት አለበት? ገብቶሻል? እኔ እውነታው እንዲወጣ ነው የምፈልገው። እውነታው ግልጽ ብሎ እንዲታይ እውነታው ነው የምፈልገው። አሁን አንቺ ጋር የመጣው ትናንትና ነው። እነሱ ከኔ ጋር ሞዴሬተር ከተነሱ ጀምሮ ማለት ነው ቀን በቀን የኔ ፕሮዳክት በማንቋሸሽና ቀን በቀን ስሜን በመጥራት ከኔ ላይ ገስት ላይ ከስተመሮችን በውስጥ እየገቡ እንዳትገዙ በቃ ያልሄዱበት ነገር የለም። ሀቡዬ ስነግርሽ እውነት ንቄ የተውኩ ነኝ። ብዙ ሪከርድ አለ። ብዙ ሰው ለእሷ ይሄ አይገባም የተባሉ ልጆች ናቸው። ስለ ሁለቱ ስነግርሽ እነሱ ነው የሚያፍሩበት፣ እኔ አይደለሁም። ገብቶሻል? የሰውን ርዝቅ ሰው ሊዘጋው አይችልም። የሰውን ርዝቅ ሰው ሊዘጋው አይችልም። ይኸውልሽ ገነት እዚህ ጋር ጥቁር የሚታየው ድሮ ነበር አልነበር የሚለውን
የድሮ ፎቶ አምጪልኝ ብዬሽ ያመጣሽው ፎቶ ላይ አይታይም። እንደዚህ የመጀመሪያ ለሷ ይላክሽላት እንደዚህ ብለሽ ነው። እንደዚህ ብለሽ ጥቁር ጥቁር የሚታየው የግንባርሽ ነው። እዚህ ጋር ከሶሊያና ፕሮዳክት በፊት ነበረብሽ አልነበረብሽም ሳናቅ በእሷ ፕሮዳክት ነው የመጣብሽ የሚለውን ለመፍረድ አንችልም። እዚህ ጋር እና እዚህ ጋር ንጹህ እንደነበረ ማሳያ ፎቶ አምጪ ብዬሽ ያመጣሽው ፎቶ አንደኛው ሩቅ ነበር። ሼፕሽን ልናይ ነው ወይኛ እዚህ ጋር የተቀመጠው ፊትሽን የሚያሳይ አምጪ ያልኩሽ ፊትሽን እያሳየሽ እነሱን እኔ ብዙ ፕሮዳክት አልገዛው። በአጠቃላይ ስትቆጥሪው ስንት ፍሬ ነው የደረሰሽ እጅሽ የገባው? 6 ፍሬ። 6 ፍሬ። ኦኬ። እነዚህን 6 ፍሬዎች አጠቃቀምሽን ልትነግሪኝ ትችያለሽ? እያሳየው ልናገር ነው። እዚህ ላይ እንዳታሳይ ሀቡዬ። እኔ ስራዬ ድብቅ ስለሆነ ገብቶሻል። ድብቅ ስልሽ እቃው ከየት እንደሚመጣ ይሄ ኮድ በቃ እኔ ነኝ ያመጣሁት ሲጀመር እዚህ ላይ ማለት ነው። ገብቶሻል። እኔ ሲጀመር አንቺ ስለሆንሽብኝ እንጂ ይፋ ማድረግም አልፈልግም ነበረ። ማለት ስክሪንሻት አድርገው ሄደው ከቦታው እንዳያመጡ ነው ማሳየት ለምን ማሳየት አልፈለኩም። እዚህ ላይ ገብቶሻል። በቃ ቢዝነስሽ ነው፣ አዲስ ነው። እኔ ክሬት አድርጌ ያመጣሁት ከየት እንደሚገዛ ምናምን ስንት ኮድ ተጠቅመው ያኔ ላኪልን ብለውኝ ሳይፈልጉ የተለያየ ኮስሞቲክሶች አተውት ነው ያንን እቃ ገብቶሻል። አሁንም አያገኙትማ። ስክሪንሻት ቢያደርጉስ የት ያገኙታል? አሁንስ አያገኙትማ። ከአንቺ ጋር ከሆነ ድርጅቱ ከአንቺ ጋር ከሆነ የተፈራረመው ውል ለአንቺ ብቻ ነው የሚያሳክመው። አይምሰልሽ። እጥፍ ከፍለው እንትንሽን ይጥሉታል። እጥፍ ከፍለው አይምሰልሽ። እኔ ስለገጠመኝ ነው። ለዛ ነው ሳሙና፣ መታጠቢያ፣ ሞይስቸራይዘር፣ ሰንስክሪን የምቀይረው የነበረው። በቃ ፍዳይን ያበሉኝ። የምንቀሳቀስበት ቦታ ስንት ሰው እንደሚከታት እኔ እንጃ። እኔ ሀቡ ይሄዎች ኮስሞቲክስ ያልሻት አግኝታታለች። አሁን የኔን የምታሰለጥነኝን ጥሪያት ብጠሪያት እንደውም ደስ ይለኛል። ያቺኛዋ ቪዲዮውን በኢንቦክስ የላከችልኝ አንድ ልጅ አለች። እሷ ከሆነች ሜሮን ነገር አንድ ሼር ብታደርግልኝ ማን እንደሆነች እኔ ልክልሻለሁ። ሀቡ ኧረ እነሱን አዳምጫቸው፣ ስራ አለብን ልንሄድ ነው እያሉ ተጎጂዎቹንም ድል ስጧቸው ፕሊዝ። ትናንትና ተጎጂ ብቻ ነበር ስናዳምጥ የነበረው። አንዴ እሷን እንስማትና ከዛ ወደ ቀድሞ በገባ ስለሆነ ነው ቀድሞ በገባ። እሺ እናት አምጪና ይሄንን የምታጠብበት መቼ እንዴት? ምክንያቱም እውነተኛ ተጠቃሚ መሆንሽን የእውነት ፊትሽ በእሷ ፕሮዳክት መጥራቱን የምናውቀው ፕሮዳክቱን አጠቃቀሙን ስትናገሪ ነው ምናምነው። በዋትሳፕ በቪዲዮ መሰረት አትነግርሽም? የተላከላት አለ የተጻጻፍ ነው እንደዛ ቢሆን ሳታሳይ ግን ፕሮዳክቱን መኖሩን በምንድን ነው የምናውቀው? እንዴ ተጠቃሚ መሆኗል አጥንታ ብቻ ቢሆን እንትን እንደሚደረግ ሳላ ቢፎር አፍተር ፒክቸር ምናምን ተልኮ ምናምን እኮ ነው አይደለም። ፕሮዳክቱ እጇ ላይ እንዳላት መሲ ብርጅቶንን ትናንትና እንደዚህ አንጥተሽ አሳይ ብለሽ አሳይ። ይሄማ ግድ ነው። እሳት ገባ ቢሆንስ ተመክራ ቢሆንስ በውስጥ ተደውሎ ተመክራ ቢሆንስ የመጣችው ግዴታ እኔ ማጣራት አለብኝ። ለዛ እኮ ነው ዋትስአፕን ተቀብለሽ ያወራነውን ሁሉ ከመቼ እንደገዛች ምናምን በፉል ማስረጃ ገብቶሻል እኮ። እዚህ ጋር ነው እንጂ የምታሳየው ያወራችሁትንም እዚህ ጋር ነው የምታሳየው እኮ አልኩሽ እኮ። በውስጥም መላክ ትችላለሽ ላንቺ ቪዲዮውን። ኦኬ እሺ ተናገሪ። ኦኬ አቡ ይሄው 1 ይሄው 2 ኦኬ ይሄው 3 እንደሱ አይደለም ማሪ እቃውን ስሙን ባታሳይንም ይሄንን የምጠቀመው ለዚህ ጉዳይ ነው፣ በዚህ ሰዓት ነው። የቱ ይቀድማል የቱ ያንን ማወቅሽን ነው የምንፈልገው እኮ። ያንን ካላወቅሽ ተጠቃሚ አይደለሽም ማለት ነው። ኧረ አውቃለሁ በጣም ነው ማለት ነው። አስረጂ የቱን መጀመሪያ እንደምትጠቀሚና እንዴት እንደምትጠቀሚ። ኦኬ አቡ እኔ መጀመሪያ ከሶሊና ኮላጅን የገዛሁት አቡ ከመጀመሪያ ስነግርሽ ኮላጅን ነው የገዛሁት። እኔ መጀመሪያ እኔ ከፋርማሲ ኮላጅን ታብሌቱን ነበር ገዝቼ የምጠቀመው። ከዛ ላይክ እሱ ላይ ምንም ለውጥ ስላላየው በራሴ ላይ ሰሊና ስታስተዋውቅ አየሁኝና ኮላጅን የሚበጣበጠውን ማለት ነው ጁሱን ፓውደሩን ለማቅላት ነው እሱ የሚጠቅመው። እሱ ለበጣም ለብዙ ነገር ይጠቅማል አቡ። በነገራችን ላይ ለምሳሌ ፊት ለመቅላትና ምን ለማቅላት እኔ አቡ ከኮላጅኑ አንደኛ እንቅልፍ የለኝም ነበረ። እንቅልፍ እሱን ጠጥቼ በጣም ነው የምተኛው አቡ። ሁለተኛ ለአጥንትሽ በቃ እኔ ለራሴ ለውጥ አይቻለሁ። የሆነ ነገር ስትጠቀሚ ራስሽ ላይ ለውጥ የምታይዋል አይደለ? እኔ ለውጥ አይቻለሁ በእኔ ማለት ነው። ከዛ ልክ ኮላጅኑ በጣም ሲስማማኝ ገባሁኝ ቤቷ ላይቭ ላይ ገባሁኝና አረ ሰሊና እንደውም ላይቭ ላይ አይደለም የገባሁት በውስጥ ነው። ሶሊና አረ በማርያም በቅርብ ወደ ኢትዮጵያ መሄድ ስለምፈልግ ፊቴ በጣም ተበላሽቷል። ኢቭን ፋሚሊን በቪዲዮ አላወራም።
እባክሽን አልኳት። ከዛ ማርያምን ላኪልኝ እንኳን ሳትለኝ ነው እኔ ከዚህ ከአንገቴ መልስ እንደዚህ ቪዲዮ ሰርቼ ላኩላት ማለት ነው። ከዛ ኦኬ ችግር የለውም ምናምን አለችኝ። እንደውም መከረችኝ፣ መብራን ትረዳሻለች ምናምን አለችኝ። ኦኬ አልኳት። ከዛ ላከችልኝ። በሁለተኛው ቀን 380 ብር ከፈልኩኝ እና 380 ብር ቀድም 6 ፍሬ ነው ያልኩት፣ 5 ፍሬ ነው የተላከልኝ። 380 ብር ነው የከፈልኩት። ከዛ ጠዋት ሳሙና በራሴ ሳሙና ነው የምታጠበው። ምክንያቱም እኔ ማንኛውንም ሳሙና አልፈልግም። የራሴ ሳሙና በእርድ ሳሙና ነው የምታጠበው። ያንን ነው የምጠቀመው። ሌላ መጠቀም አልፈልግም። ሳሙና አላከችልኝም። ከዛ ያንን ተላከልኝ። ጠዋት በሳሙና የታጠብና በራሴ ይሄንን እቀባለሁ። አልተከፈተም። ከፍታ ታሳየን መጠቀሟን ፕሊዝ። ሌላውንም ይኸው ይሄንን ጠዋት እጠቀማለሁ አቡ። ከዛ ጠዋት እጠቀምና የብጉሩ አለ የብጉሩ 6 ነው ይኸው። ከዛ ከሰዓት አካባቢ አረፋድ ሲል ይሄንን የብጉሩን እቀባለሁ ታጥቤ ማለት ነው። እጥብ ብዬ የብጉሩን እቀባለሁ ቪዲዮ ላይ ባለችኝ መሰረት። እኔ በነገራችን ላይ እሷ ቪዲዮ ላይም ብላኝ ጎግል አርጌ አይቻለሁ አቡ። ጎግል አይቼ አርጌ በቃ ለፊት ምንም ሳይድ ኢፌክት እንደሌለው ሳቅ ነው መጠቀም የጀመርኩት። ከዛ ይሄንን ለብጉር እጠቀማለሁ። ከዛ ደግሞ አሁንም በቃ ቀኑ ሙሉ በእርግጥ እየተጠቀምሽ ነው የምትዩ። ደስ የሚለው ነገር በቃ ራስሽ ላይ እየሰራሽ ነው፣ ራስሽን ትሪት እያደረግሽ ነው የምትዩ ማለት ትችያለሽ። እሺ የሄደላትን ታውቃለች እኮ ሀቡዬ አይደለ? ከስንት ወር በፊት በያት ዝም ብለሽ እኔ ቀኑን ልክልሻለሁ። ከስንት ጊዜ በፊት ከስንት ብለሽ ጠይቂያለሽ። አላስታውስም። ስራ ስለሚበዛብኛለች። ከስንት ጊዜ በፊት አልኩሽ እኮ ይሁን እኔ አንድ ወር መረጃ አለኝ ስለሱ አንድ ወር 2 ወር። እሺ ከስንት ወር በፊት እንደሆነ አታውቂም? ከ3 ወር ከ4 ወር ወሩንም አታስታውሽም? የዛሬ 4 ወር ነው ማለት እስከ 4 ወር አይደርስም። 2 ወር ምናምን ቢሆን ነው። 4 ወር አይደርስም። በጣም ጥሩ። የዛሬ 2 ወር ከሶሊያና ፕሮዳክት አዘዝሽ። ከዛስ ንገሪ። አዘዝኩኝ። እስከ 3 ቀን ያለችው ቪዲዮ ላከችልኝ አለ። አጠቃቀም መምሪያ ላከችልኝ። በማን በኩል ቅመም የምትባል ሞዴሬተር አለች። እሷ ጋር አወራኋትኝ። ከዛ በኋላ ምን አለችኝ? ሶሊያናን አናገረች። ሶሊያና የከዘሽውን ክሬሙን ቀርጸሽ ሁሉንም አንድ ላይ ላክልኝ አለችኝ። ላኩላትኝ ለሷ። ከዛን ስልክላት ሁሉንም መምሪያውን ላከችልኝ እያወራች ማለት ነው። በነገራችን ላይ እያወራች ነው የምትልከው ሶሊያና ራሷ። የራስ ስትል ነው ማሬ። ቅመም ራስሽ ነሽ ውዴ፣ ራስሽ ነሽ ላክሽልኝ። አይ ቅመም ስትይ ቅመም ምን ማለት መድኃኒቱ እንደደረሰኝና አጠቃቀሙን ጠይቅልኝ። እሷ ስራ ስለሚበዛባት እሷ ትንገራኝ ብዬ ነው ይላኩ፣ ሌላ ነገር አይደለም። ከዛን ላከችልኝ። አጠቃቀሙን እያየውኝ ተጠቀምኩኝ ለ3 ቀን። ከ3 ቀን በኋላ ግን ፊቴ በጣም እያስፈራ መጣ እና እቺን መድኃኒቱን ጠይቅልኝ ያልኳ ልጅ ጋር መጥቼ በእናትሽ ፊቴ እንደዚህ ሆነ እኮ ስትል አናግርልሻለሁ፣ ችግር የለውም ምንም እሷ ጥሩ ሰው ነች አለችኝ። ከዛ በኋላ እሺ ብላ እሷን ቦይስ ላከችልኝ። ይሄንን አልክድም ላከች። ፎቶ ላኩላት። ፎቶ ልኬ ስል እንዳታቋርጪ ፊቴ በጣም ነበር የሚያስፈራው ሀቢባ፣ እያለቀስኩኝ ሁላ ነበር። ግን እንዳታቋርጪኝ አለች። እንዳታቋርጪ ስትለኝ 4ኛ ቀን ላይ አረቧ አቋርጪ፣ ረመዳን ነው ነገ ፊትሽ በእሳት የተቃጠለ መስሎ እኔ ስራ አላሰራሽም አለችኝ። ከዛ ሐኪም ቤት ውሰጂ ስትለኝ አልወስድሽም፣ ማታ ባዝሊን ተጠቀሚ፣ ቀን ደግሞ ይሄንን ተጠቀሚ፣ ወደሽ የገዛሽውን እኔ ሐኪም ቤት አልወስድሽም አለችኝ። ከዛ ላናግራት ሞከርኩ፣ ፈለግ እንዳታለቅስሽ ሀቡዬ። አሁን አንዴ አላሳይሽና ማለት ነው ታውራ ይሄንን ልክልሽና ከዛ አሁን አጠቃቀም ጠይቂያታች። የመጀመሪያ ፎቶ እኛ ጋር ማለት አሁን የምታወራው ሮንግ ነገር ስለሆነ ነው፣ ከዚህ ጋር የሚገናኝ ነገር አይደለም። እኔ አቅሻለሁ እህቴ አቅሻለሁ። ለምን አፋፋን ታያታለች? ታውራ ለምን አፋፋን ታያታለች? አሁን ታምጣኝ ተጠመቹ
የመጀመሪያው ተበዳይ ናት። ማንም አፋፍቋይ በጣም አፋፋቸው እየተባሉ ልዩ አንዴ ማሬ ሶሊያና እባክሽ ሰው ሲናገር ሚውት አታብሪ። ቅድም እናት ስታወራ ያንቺ ምስክር ስለነበረች አንድ አላቋረጥሻትም። ተበዳይ ሲያወራ ግን ሚውት እያወራሽ እያቋረጥሽ ነው። አታቋርጪ፣ እስከ መጨረሻው አዳምጠሽ መጨረሻ ላይ ስለሆነ እኮ ነው እንደዛ ያልኩት ነበር። ልዩ ዝም በይ። ስራሽ ታዲያ ቆይ ሶሊያና አዳምጪ። ስራሽ ከሆነ በስራሽ የምትተማመኝ በፕሮዳክትሽ የምትተማመኝ ከሆነ ተናግረው ሲጨርሱ ሚውትሽን ታበሪና ለጥያቄዎቻቸው መልስ ትሰጫለሽ። ይሄ ነው ኮንፊደንት ያለው የቢዝነስ ባለቤት። አታቋርጫት። ቀጢ እሺ። አሁን ከአንቺ የምፈልገው ልዩ 3 ቀን 1 ሰከንድ 3 ቀን ተጠቅሜ ያቆምሽበትን ላስታውስሽ። 3 ቀን ተጠቅሜ አቃጠለኝና መዳሜ አቆም ላይ ይሄ ቢጫ ክሬም ከየት መጣ? መዳምሽ ከየት አምጥታ ነው የሰጠችሽ ቢጫ ክሬም? ይሄንን ሰድልዬ ሄዳ ነው የገዛችልኝ። ይሄንን ቀን ተጠቀሚ። የደረሰብሽ ነገር ነገርኩሽ እኮ በራስሽ ገንዘብ ፈልገሽ ነው ኦርደር አድርገሽ የገዛሽው። እኔ ገዛችልሽ ተደልያ ፋርማሲ ሄዳ ምንም ሳታሳይ ዝም ብላ ክሬም ገዝታ መጣች። ባዝሊኑን ማታ ራሴ እየተጠቀምኩ ነው። አሁንም ቢሆን እኮ ክሬሙ ይሄው 2 ቀን ምናምን የተጠቀምኩት አልተጠቀምኩት። ለምን ያቃጥለኛል ፊቴን እንደ እሳት ነው የሚለቀው። መዳም ያመጣችልሽ ክሬም? አዎ ይሄ አይደለም እሷ የቅድሚያ ስለተጎዳ ይሄ ሲቀባ ስለሚያቃጥለኝ 2 ቀን አደረኩኝ፣ አቆምኩኝ። ይሄው አጠቃቀሙን ንገሪኝ። በጣም ጥሩ። አሁን አንቺ 3 ቀን እንዴት እንደተጠቀምሽ፣ ምኑን መጀመሪያ እንደተጠቀምሽ፣ የቱን እንደተጠቀምሽ አስረጅኝ። እሺ አሁን ፎቶ አታሳያለች። እንዴት ነው ማረገው? ፎቶን እንዴት ነው ማረገው? አሳይ፣ ችግር የለውም። ይሄ ሳሙና ነው። እሺ አንዴ በቃ ይሄን ሳሙና ነው። እሺ ከዛ ኖ ስሙን ንገሪኝ አላልኩም። ይሄንን መጀመሪያ ሳሙና ያልሽውን መቼ፣ ስንት ሰዓትና እንዴት እንደምትታጠቢበት ግለጪ። አጠቃቀም ከታት መድኃኒቱን በምትጠቀሚ ሰዓት በሙሉ ሌላ ሳሙና ፊትሽን እንዳታስነኪ፣ በዚህ እየታጠብሽ ነው የምትቀቢ ነው ያለችኝ። በጣም ጥሩ። ቦይሱ አለ እልክልሻለሁ። በጣም ጥሩ። ይኸውልሽ ሊልዬ እኔ የምፈልገው ልዩ አዳምጪኝማ ማሬ። መጀመሪያ ጠዋት ስነሳ ስሚኝ፣ መጀመሪያ ጠዋት ስነሳ በዚህ ፊቴን እታጠባለሁ። ጀርባውን ከፊቱ እንዳታሳይ። ስሙን ስክሪንሻት አድርገው ሄደው የእሷን ካምፓኒውን አናግረው ሌሎቹም እንዳይሉባት ስራዋ ላይ ቂጡን ነው የምታሳይ፣ ጀርባውን። እሺ ስሙን አታሳይ። እንዲህ ነው የምታረጊው። መጀመሪያ ጠዋት ስነሳ ፊቴን በዚህ ታጠባለሁ ብለሽ ታስቀምጫለሽ። ከዛ የሚቀጥለውን ታነሽና ስቴፑን ትነግሪያለሽ። ስህተት ከሰራሽ ራሷ ባለቤቷ ባለሙያዋ ትይዛለች ነጥብ። ምን እንደተሳሳትሽ ተናግረሻለች። በቃ ጀምር። ከዛ ያው ጎኑንም ያው እንደዚህ ነበረ። ኦኬ ከዛ መጣች እዛና 10 ቀን ተጠቅማ ከ10 ቀን በኋላ ቀላ። ይሄ ከ10 ቀን በኋላ ነው ስትሄድ። እሺ እንደዚህ ነበረ ስትመጣ አስቴር። እንደዚህ ቆይ ይሄኛው ትክክል ነው ብለሻላ። ስትመጣ እንደዚህ ነበረች። አንቺ ጋር ለመጀመሪያ ጊዜ ለማዘዝ ስትመጣ እንደዚህ ነበረ። ኦኬ እንደዚህ ነበረች ለመጀመሪያ ጊዜ ለማዘዝ ስትመጣ። ከዛ በ10ኛው ቀን ደግሞ ሱቅ ስሄድ ሌላ ክሬም ተጨመረልኝ። እንደዚህ ቅጥል አድርጎኝ ኖርማል ነው እንደዚህ ሽፍታ እየዳነ ነው ተጠቀሚ ብለሽ ሌላ ክሬም ሰጠሻት። እንዲህ ነበር በ10ኛው ቀን ነው። እንደዚህ አልቀላም በጭራሽ ማርያም። ይሄን ሲቀባ ነው የቀላ። ይሄን ሲቀባ ይሄ በጣም ያቃጥላል። ኦኬ ስለዚህ ይሄንን ታዲያ መጀመሪያ እኔ 3 ነው የሄድኩት። እሺ በሁለተኛ ቀን ሄድኩት ጠየቅኩትና ማለት ነው ፈርቼ ሲጠይቃ የባህሪው መድኃኒት ነው ችግር የለም አለች። እሺ ብዬ ገባሁት። ሲገባ አሁንም 3ኛ የሆነች ልጅም አለች። 2 ሆነን ነው ይሄደን። ሲሄደው ምንድነው ይሄ ነገር የሆነ ነገር እንዳይሆንብኝ ብዬ ጠየቋት። አይ ችግር የለም ትድናለሽ አለችን። ይሄን ሰጠችኝ። ይሄ ሲቀባ ደግሞ በቃ አቃጠለኝ። ያቃጥላል። ይሄ በጣም ነው የሚያቃጥለው። ስለዚህ አሁን መጨረሻ ላይ የላክሽልኝ ፎቶ ይሄን ከተቀባሽ በኋላ ነው?
ይሄን ከተቀባው በኋላ ታዲያ እኔ እኮ ያልኩሽ ይሄን ሳትቀቢ በፊት እሷ ጋር ሱቅ ስትሄጂ የነበረውን የፊትሽን ሁኔታ ነበር ያልኩሽ። ላኩልሽ በዋስ እሱ አሁን ይሄን ከተቀባው ይሄን ሰጣኝ ይሄ ካቃጠለኝ በኋላ ነው ከዛ በፊት ላኩልሽ። ስንት ፎቶ ነው ያልኩ ላኩል ብዙስ ላኩልሽ እኮ ቆይ እኔ አልገባኝም። አሁን ሌላ ደግሞ ልከሻል። ቆይ እሱ ከሆነ አደከሞች እኮ ነኝ። እሺ ይሄ ነው። አዎ ይሄ ነገሩን ላጥፋው ጋይስ። ይሄ ማለት 10ኛው ቀን ሱቅ ስትሄጂ እሷ ያየችውን ፊት ነው።